ሰላም በዚህ ያጠረ ባለ ቪዲዮ ስለ ስታፍ ነው የምናየው። ከዚህ በፊት ሪፕሌስ የሚለን አይተናልና አንድን ቫልዩ ኦር ስትሪንግ በሌላ ለመተካት የሚያገለግል ነው ብለናል። በተመሳሳይ መልኩ ስታፍም ለዛ ፐርፐዝ ያገለግለናል። ስታፍን ስንጠቀም ሲንታክሱ ስታፍ የምንፈልገው ኦሪጂናል ስትሪንግ ኢዘር ስትሪንግ ሊሆን ይችላል ወይ ደግሞ ኮለምን መጥቀስ እንችላለን። ከዛ ከሄድ ጀምሮ እስከ ሄድ ድረስ የሚለውን ስታርቲንግ ፖዚሽን ና እስከ ሄድ ድረስ የሚለውን ዲፋይን እናደርግለታለን። ለምሳሌ እዚህ ጋር 1 2 3 4 5 6 ስፔስ አለ። ሰባተኛ ነው ይሄ። ለምሳሌ ከሰባተኛ ጀምሮ ቀጥሎ ያሉትን 5 ሌተሮች በሌላ ሌተር ተካልኝና ማለት ከሰባት ጀምረህ ስታርቲንግ ፖዚሽኑ ዲሊት የምናደርጋቸው ኔክስት አምስቶቹን እንጠቅስለትና ከዛ ሪፕሌስ በምን ታረጋቸዋለህ የሚለውን አብረን ሊስት እናደርግለታለን። ለምሳሌ ሰሌክት ስታፍ ሄሎ ወርልድ የሚለውን ከሰባተኛው ከደብሊው ጀምረህ 5 ሌተሮችን ሲኮል በሚለው ተካ ብንለው ሄሎ ወርልድ በሚለው ፈንታ ሄሎ ሲኮል ይልልናል ማለት ነው። ለምሳሌ እዚህ ጋር ከአምስተኛው ሌተር ጀምረህ ቢ ነው። ከቢ ጀምሮ ምንም ነገር ዜሮ ካስቀመጠ ምንም ነገር አታጥፋ ማለት ነው። ቀጥል በዛው እንደማለት ነው። ነገር ግን ምንም ነገር አያጠፋም። አንድ ብንል እቺን ቢ ብቻ ነበር የሚያጠፋው። ከዛ ይሄኛውን መሀል ላይ ኢንሰርት ያደርግና ቀጥሎ ያሉትንም ይቀጥል ነበር። ነገር ግን ዜሮ እናደርግና እኛ ዳታቤዝ ማኔጅመንት የሚለውን ዳታ ማኔጅመንት በዛ መልኩ ማለት እንችላለን ማለት ነው። ስፔስ እንዳይኖረው ከፈለግን እዚህ ጋር ስፔሱን አጥበን ዳታ ማኔጅመንት አንድ ላይ እንዲሆን እናደርጋለን ማለት ነው። እንዳልኳችሁ አንድ ብናደርግ ኖሮ ቢን ብቻ ያጠፋልናል። ከዛ ዳታ ማኔጅመንት ይልና ኤኤስ የሚለው አብሮ ማኔጅመንት ቲ ላይ ቀጥሎ ኤኤስ የሚለው አብሮ ይገባ ነበር። ሶ ያ እንዳይሆን ዲሊት የምታረገው ነገር የለም። ነገር ግን ቀጥል በዛው ለማለት ዜሮ እናስቀምጣለን ማለት ነው። ለምሳሌ እዚህ ጋር ሲኮል ኢዝ ኦሰም የሚለውን በፓወርፉል እንተካካለን። ከኦሰም ኤ የሚጀምረው 8ኛ ሌተር 1 2 3 ስፔሱን ቆጥረን 4 5 6 ስፔሱን 7ኛ ቆጥረን ኤ 8ኛ ፖዚሽን ላይ ነው ያለው። ስታርቲንግ ፖዚሽኑ ከኤ ጀምረህ አጠቃላይ እነዚህ 7 ሌተሮች ናቸው። ሰባቱንም ሰብስቲቲዩት አድርገን እያልነው ነው። በምን በፓወርፉል እንደዛ በምንለበት ጊዜ ሲኮል ኢዝ ፓወርፉል ይልልናል ማለት ነው። ለምሳሌ እዚህ ጋር 1 2 3 4 5 6 የሚለውን መሀል ላይ እንደዚህ እንዲያስገባልን ከፈለግን ከስንተኛ ጀምርለዋለን ማለት ነው። እዚህ ይሄኛው ፖዚሽን መሀለኛው ፖዚሽን 4ኛ ነው ኦር ይሄኛው 4ኛ ነው። አራትን እንዲያጠፋ ከፈለግን 1 ሜል አብረን እዚህ ጋር መጨመር ይኖርብናል። ነገር ግን እኛ የፈለግነው አራትን ሳያጠፋ 1 2 3 and 4 5 6 እንዲል ስለሆነ ከአራተኛ ጀምረህ ምንም የምታጠፋው ነገር የለም። በመሀላቸው ስፔስ አድርግ ብለን እንደዚህ 1 2 3 4 5 6 የሚለውን ያሳየናል ማለት ነው። እዚህ ጋር ለምሳሌ እነዚህን በስላሽ ሰብስቲቲዩት ለማድረግ ለምሳሌ የመጀመሪያውን ስናደርግ ይሄኛው አይኖርንም ማለት ነው። ለምሳሌ እዚህ ጋር ስታፍ የመጀመሪያዋን ብቻ ስንተኛ ላይ ነው ያለችው? 5ኛ ላይ ያለችውን እሷን ታጠፋና እሷን ታጠፋታለህ። በምን በዚህኛው ብንለው የመጀመሪያውን ብቻ 2025/04 ያደርግልን። ሁለተኛው እንዲጠፋ ከፈለግን ግን ይሄኛውን ሰጥቶናል። ይሄኛው አሁን ከዚህ ላይ ነው የምንቀጥለው ማለት ነው። ስለዚህ የቀረውን ስታፍ እንልና ይሄኛው መቁጠር እንጀምራለን ማለት ነው። ይሄኛው እዚህ ጋር 4 5 6 ስላሿ 7ኛ ላይ ነው 1 2 3 4 5 6 7 7ኛ ላይ ነች ማለት ነው። 8ኛ ላይ ነች ያለችው 4 ድረስ 7 ነው 8ኛ ላይ ነች። እሷን አጥፋት ለማለት አንድ ከዛ በምትኳ ይሄኛውን ታደርጋለህ እንለዋለን። እንደዛ በምንልበት ጊዜ ሁለቱንም በስላሽ አስቀምጥልናል ማለት ነው። ማይነስ የነበሩት በስላሽ ተተክተው እናገኛቸዋለን ማለት ነው። እስኪ እናንተ እቺን ነገር ሞክሯት። ሄሎ ወርልድ ከሚለው ቀጥሎ ግሪቲንግስ አሎሃን ናመስቴ የሚለውን እናንተ ለመጻፍ ሞክሩና ምን እንዳጋጠማችሁ ቼክ አድርጉ። በትክክል ነው ወይ ይጻፍልን የሚለውን ዲን ለምሳሌ 11 ስታደርጉ ዲን እንዴት አደረገው የሚለውን 12 ብታስቀምጡ ምን ይሰጣችኋል የሚለውን እስኪ እናንተ እቺን ተፈላሰፉባት። አንድ ሌላ ምሳሌ አይተን እንጨርስ። ለምሳሌ እዚህ ጋር ኮንታክት ነምበር ኔም እና ሞዲፋይድ ዴትን ያሳየናልና ይሄን ዴት ቅድም እንዳየነው በዚህኛው ፈንታ ስላሽ እንዲያሳየን ከፈለግን ስታፍ እንለውና የምትወስደው ኮለመን ይሄኛው ነው። አንዳንዴ እንደዛ አይነት ነገር ሊያጋጥም ስለሚችል ነው ይሄንን ከቴብል ምሳሌ ወሰድኩላችሁ። 4 5ኛ ላይ ነው ያለው። ሶ ከ5ኛ ጀምረህ
እሱን ታጠፋውና በምን ተከዋለህ? አንድ ብቻ ስለሆነ ነው የሚያጠፋው። ከዚህ በኋላ ያሉትን ለምሳሌ ማየት ባትፈልጉ ዓመተ ምህረቱን ብቻ ማየት ብትፈልጉ እዚህ ጋር አምስተኛ ነው 5 ኮማ ብለን የቀሩትን ሌተሮች መጻፍ ነው የሚጠበቅብን። ሶ እንደዚህ ብንለው ምን እንደሚያሳየን እንይ። አሁን ወሩ ነው የቀደመው። ሶ ያንን ፊክስ እያደረግን እንሰራለን ማለት ነው። አራተኛ ብንለው ቅድም 5 ላይ ያለ ኤፕሪል የሚለው እዚህ ኤፕሪል 30 ነበር ቀኖቹን ለማየት እዚህ ጋር ሞዲፋይድ ዴት የሚለውን ዋናውን እናምጣው ኮምፔር ለማድረግ። ሶ ከዳታቤዝ የሆነ ሰው ቀኖቹን ያለ ስላሽ ያለ እችኛዋ ምልክት በስላሽ ብቻ አውጡልኝ ካላችሁ እንዴት እንደምታር ኮምፔር እያደረግን ለምሳሌ ኤፕሪል 30 መሆን ነበር። ኤፕሪል ያው 04 ስለሆነ ቀኑን ኤፕሪል ብሎ አስቀምጦልናል። 30 ግን እዚህ ጋር እንደምናየው ጠፍታ ነው የሆነበት ምክንያት 1 2 3 4 አምስተኛ እሷ ትጥፋ ብለን አንዷን ሌተር አምስተኛ ላይ ያለችውን አጥፋ ስላልነው ነው። ሶ 4 ላይ ብንለው በትክክል ኤፕሪል 30 ብሎ ያስቀምጥልናል ማለት ነው። ዜን ቀጥሎ ያለውን ደግሞ እንዲቀጥልልን በዛው ሁለተኛ ላይ ስላሽ እንዲያደርግልን ስታፍ ብለን ቀጥሎ የሰጠነን ለምሳሌ ይሄ 4 5 6 7ኛ ላይ ነው። 8ኛ ላይ ያለውን አሁንም አንድ ከዛ በስላሽ ተካውን ለውና እስኪ ይሄንን ቼክ እናድርገው ምን እንደሚሰጠን። ሶ 8ኛ ስንል 2008ን ሁለትን አጠፋብን ማለት ነው። 7 ብለን 7ኛ ሌተር ላይ እንዳለ እናያለን ማለት ነው። ሶ እንደዚህ አድርገን ማየት ኦር መቀየር እንችላለን ማለት ነው ስታፍን በመጠቀም። ስታፍ ይሄን ይመስላል እንግዲህ። ላይክ ሼር ማድረግ ይቻላል፣ ኮሜንት ማስቀመጥ ይቻላል። ቴንክ ዩ